ሰላም 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 ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ሁላችሁንም ባላችሁበት ሰላማችሁን ያብዛልኝ ብያለሁ። እንደተለመደው ዛሬም በሌላ ርዕስ ተመልሻለሁ ማለት ነው። የባለፈውን የ50 ሺህ ኮይን አሸናፊ እንደምትመለከቱት አብዱል ሐፊዝ እኔ ቤት መጥቶ በዚህ መልኩ ሽልማቱን ወስዷል። ሁለተኛና ሶስተኛ ግን አሸናፊ አላገኘንም ነበር፣ ጥያቄው አልተመለሰም ነበር። አሁን ደግሞ የአንድ ወር አንሊሚትድ ኢንተርኔት ፓኬጅ የሚያስገኝ ጥያቄ አዘጋጅቼላችኋለሁ። ባለፈው በዚህ ቪዲዮ እየገባችሁ ሁላችሁም ተወዳደሩ፣ አሸናፊው እናንተ ልትሆኑ ትችላላችሁ። ገብታችሁ እድላችሁን ሞክሩ ማለት ነው። ዛሬም እንደተለመደው ያው በሌላ ርዕስ ተመልሻለሁ። ዛሬ ደግሞ ይዤላችሁ የመጣሁት ርዕስ ምንድነው? ስለ ቪአይፒ ነው። ቪአይፒ ምንድነው ጥቅሙ፣ ምንድነው ጉዳቱ የሚለውን ይዤላችሁ መጥቻለሁ ማለት ነው። ያው ቪአይፒ ማለት ያው እቁብ እንደማለት ነው። በኮይናችን እንገዛዋለን ያንን ቪአይፒ። ከዛ በኋላ በየቀኑ እየቆራረጠ ያንን ኮይን ያስቀመጥነውን ኮይናችንን ለኛ ይሰጠናል ማለት ነው። አራት አይነት ቪአይፒ አሉ። አንደኛው የመጀመሪያው ኖርማል ቪአይፒ ይባላል። ይህንን የምንገዛው በ95,000 ኮይን ሲሆን በየቀኑ 3,500 ኮይን ይሰጠናል። ለአንድ ወር ያክል በየቀኑ 3,500 ኮይን ይሰጠናል። በወር ያው እስከ 105,000 ኮይን ይሰጠናል ማለት ነው። ስለዚህ 95,000 ኮይን ገዝተነው በወር 105,000 ኮይን ይሰጠናል። እሱ 10,000 ኮይን ትርፍ አለው ማለት ነው። ሁለተኛው ደግሞ ቪአይፒ ምንድነው? ሱፐር ቪአይፒ ይባላል። እሱንም በ450,000 ኮይን ነው የምንገዛው። በየቀኑ 16,000 ኮይን ይሰጠናል። እሱም ይህን ለወር ያክል ይሰጠናል ማለት ነው። ሶስተኛው ቪአይፒ ደግሞ ዳይመንድ ቪአይፒ ይባላል። እሱም ደግሞ በ1 ሚሊዮን የምንገዛው ቪአይፒ በ1 ሚሊዮን ኮይን የምንገዛው ቪአይፒ ሲሆን በየቀኑ 35,000 ኮይን ይሰጠናል ማለት ነው። እሱም ሶስተኛው ቪአይፒ ነው። አራተኛው ቪአይፒ ደግሞ ኤስ ቪአይፒ ይባላል። እሱን በ12 ሚሊዮን 990,000 ኮይን የምንገዛው ሲሆን ይሄ በጣም ትልቅ ኮይን ነው። በነገራችን ላይ እስካሁን ኢትዮጵያ ላይ ገዝቶት ያየሁት ሰው የለም፣ ማንም አልገዛም። 12 ሚሊዮን ማለት ወደ 240 ምናምን ሺህ የኢትዮጵያ ብር ይጠይቃል ማለት ነው። ይሄን ደፍሮ እስካሁን የገዛው የለም ይሄን ቪአይፒ ማለት ነው። እና አራት አይነት ቪአይፒ አሉ። እነዚህም ቪአይፒዎች ምንድነው ጥቅማቸው፣ ምንድነው ጉዳታቸው የሚለውን ነገር በስክሪን ካርድ በደንብ አስቀምጥላችኋለሁ ማለት ነው። ያው እንደ ምክር ግን ያው የመጀመሪያውን ኖርማሉን ቪአይፒ አዳዲስ ሆስቶች ብትገዙት በጣም ሪኮመንድ አደርጋችኋለሁ። ለእናንተ በጣም ትልቅ ጥቅም አለው። ምንድነው የመጀመሪያው ጥቅም? አንደኛ ሴቶች ከሆናችሁ 3,500 ኮይን በየቀኑ ስለሚሰጣችሁ ፓርቲ የምትሰሩበትን 1,500 ኮይን ኤክስቼንጅ ማድረግ አይከብዳችሁም። ብሶ ይቸገራል። ከትሬጀር ቦክሷ 40 ኮይን እንኳን ብትሰበስቡ በቀን 400 ኮይን ነው የሚሰጣችሁ። 1,500 ኮይን ማግኘት አትችሉም። ስለዚህ የመጀመሪያው ጥቅም ለሴቶች 3,500 ስለሚሰጣችሁ ያንን ኤክስቼንጅ በማድረግ የፓርቲያችሁን 800 ፖይንት መቀበል ትችላላችሁ ማለት ነው። ሁለተኛው ደግሞ ያው ለወንዶችም ለሴቶችም ፋየርወርክ ታሯሩጣላችሁ። በፋየርወርክ እስከ 10,000 ኮይን የሚሰበስቡ ልጆች አሉ በቀን ማለት ነው። እና ፋየርወርክ በምታሯሩጥበት ጊዜ ደግሞ በየቤቱ በምትዘዋወሩ ጊዜ ብዙ እውቀቶችን ትቀስማላችሁ። እዛ እውቀት የሚሰጥ ትምህርት ይሰጣል። በየቤቱ ስለሚሰጥ እዛ ትምህርቶችን ታዳምጣላችሁ። ለእውቀትም ስለ ፕላትፎርሙ በደንብ ለማወቅና ለመረዳትም በጣም ይጠቅማችኋል ማለት ነው። እና አዳዲስ ሆስቶች በተቻላችሁ መጠን ምንም የሚያከስራችሁ ነገር የለም። ይህን የምትመለከቱት አዳዲስ ሆስቶች ካላችሁ እንትን በሉት። ይህን ኖርማሉን ቪአይፒ ብትገዙት በጣም ሪኮመንድ አደርጋችኋለሁ። በደንብ ከሰራችሁ ያው 10 ቀን ባልሞላ ያወጣችሁትን ገንዘብ ለራሱ መመለስ ትችላላችሁ ማለት ነው። እስኪ ቪዲዮን ተከታትለን እንመለስ። ዛሬ ደግሞ ቤተሰቦች ስለ ቪአይፒ ጥቅሞች የማስረዳችሁ ይሆናል። ያው ቪአይፒ ብዙ አይነት ጥቅሞች አሉት። እስኪ ወደ ፕሮፋይላችን እንሂድና ቼክ እናድርግ። ከዛ ቪአይፒ የሚለውን አለ ኮይንና ፖይንታችን በላይ ቪአይፒ የሚለውን እሱን ነክተን እንገባለን ማለት ነው። በመጀመሪያ የምናገኘው ምንድን ነው? ኖርማል ቪአይፒ ነው። ኖርማል ቪአይፒ ያው እዚህ እንደምታዩት በ95,000 ኮይን የምንገዛው ሲሆን ያው በየቀኑ 3,500 ኮይን ሪሲቭ ማለት እንችላለን። ላይፍ ፍሎታክ በቀን አንድ ጊዜ ይሰጠናል። ፕላትፎርም ስፒከርም በቀን አንድ ጊዜ ይሰጠናል ማለት ነው። ስለዚህ መግዛት ከፈለግን ከስር ኦፕን ኖርማል ቪአይፒ የሚለውን በመንካት
መግዛት እንችላለን ማለት ነው። ያው ሞር ለአዲሶች ይህን ቪአይፒ ብትገዙ ለእናንተ ይጠቅማችኋል ማለት ነው። በጣም ሪኮመንድ አደርጋችኋለሁ። ኖርማሉን ቪአይፒ በ90 ኮይን ብትገዙት ብዙ አትራፊ ትሆናላችሁ። ያው ብዙ አይነት ጥቅሞች አሉት። ፕላትፎርም፣ ስፒከር፣ ፋየርወርክ ምናምን ማብራት ትችላላችሁ ማለት ነው። ሁለተኛው ቪአይፒ ደግሞ ያው ሱፐር ቪአይፒ ይባላል። ሱፐር ቪአይፒ የሚባለው ደግሞ በ450 ሺህ ኮይን የምንገዛው ሲሆን በየቀኑ ለወር 16 ሺህ ኮይን ይሰጠናል ማለት ነው። ላይፍ ፍሎታክ በቀን 2 ይሰጠናል። ፕላትፎርም ስፒከር ደግሞ በቀን 1 ይሰጠናል ማለት ነው። ስለዚህ በዚህ መልኩ ሱፐር ቪአይፒ ብንገዛ ተጠቃሚ እንሆናለን ማለት ነው። ወደ ሶስተኛው ቪአይፒ እንገባለን። ዳይመንድ ቪአይፒ ይባላል። ይሄ ደግሞ ዳይመንድ ቪአይፒ የሚባለው በየቀኑ 35 ሺህ ኮይን በየቀኑ ይሰጠናል። በቀን በወር እስከ 1,050,000 ድረስ ኮይን ማግኘት እንችላለን። ብዙ አይነት ጥቅሞች አሉት። እንደምታዩት 16 ወንበር ለማድረግ ለራሱ ይህን ቪአይፒ የገዛ ነው። 16 ወንበር ካደረግን ለማድረግ ይህንን ዳይመንድ ቪአይፒ መግዛት ይጠበቅብናል ማለት ነው። ያው ይሄ ያው ኤጀንት ከሆንም በኋላ ኔትወርካችን ከሰፋ ቤተሰቦቻችን ብዙ ከሆኑ በኋላ ያው ብንገዛው አዋጭ ነው ማለት ነው። ይሄ ዳይመንድ ቪአይፒ ይባላል። የመጨረሻው ቪአይፒ ደግሞ ያው ኤስ ቪአይፒ ይባላል። እንደምታዩት 12,999,000 ነው። ይህም ቪአይፒ የገዛ እስካሁን አላየሁም ኢትዮጵያ ላይ። ያው ትልቁ ቪአይፒ ነው። በየቀኑ 35,000 ይሰጠናል። ያው ለአመት ነው። ይሄ ለ1 አመት የሚቆይ ቪአይፒ ነው። ይሄ ያው ብዙ አይነት ጥቅሞች አሉ። ላይፍ ፍሎታክ፣ ፕላትፎርም ስፒከር፣ ብዙ ጥቅሞች አሉት። ያው ይህንን እስኪ በቀን 50,000 60,000 ተከፋይ ስትሆኑ ትገዙታላችሁ። ያው ያን ያህል ይሄ እንኳን ጥቅም አለው ብዬ አላስብም ማለት ነው። ያው ሞድ ለአዲሶች የሚጠቅማቸው የትኛው ቪአይፒ ነው? ኖርማሉ ቪአይፒ ነው ማለት ነው። ኤጀንቶችም ካላችሁ ልጆቻችሁን ይህንን ኖርማልን ቪአይፒ ቢገዙት ሞድ ተጠቃሚ ስለሆኑ እንዲገዙት ይህንን ሪኮመንድ አድርጓቸው ማለት ነው። ያው በዚህ መልኩ ቪአይፒዎች አራቱን ይህን ይመስላሉ። ያው ቤተሰቦች የዛሬውን ቪዲዮ እንደተመለከታችሁት ነው። ያው ስለ ቪአይፒ ሰርቼላችኋለሁ። ያው ሀሳብ፣ አስተያየት፣ ጥያቄ ያልገባችሁ ነገር ካለ እንድሰራላችሁ የምትፈልጉት ነገር ካለ ለራሱ ኮሜንት ላይ አስቀምጡልኝ ማለት ነው። በቀጣይ ክፍል የምሰራላችሁ ይሆናል ማለት ነው። ያው ለዛሬ ያዘጋጀሁላችሁ ርዕስ ይህን ይመስል ነበር። በቀጣይ ርዕስ እስከምንገናኝ ድረስ ሰላም ሁኑልኝ ብያለሁኝ።